ትክክል ነው እሱ። እኔም የማውቀው ፓርት ሊሆን ይችላል። በእርግጥ በጣም ጠንካራ ሴት ነሽ አውቃለሁ ያንን እና ተረጋግቶ ነው ሄደው ከረባት ማሰረልክ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናል ቤተሰብ ሰላም እንዴት ናችሁ? ማተናል ገብተናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩ። እንግዲህ ዛሬ አብርሽ ደስታን በቦክስ ደበደበው ማለት ነው። አብርሽ የሩታን ደስታ ማንካቱ እና ፈረንጆን እና የሩታን ወንድም አንጠልጥሎ ከቤቱ ማስወጣት አልነበረበትም። ምክንያቱም አዎ የቤቱ አባወራ ነው። የቤቱ አባወራ ደግሞ ራሱን ሲያስከብር ነው አይደለም እንደሚከበረው። ምክንያቱም እሱ ሄርሜላን የመጀመሪያ ቀን ሩታ አንቺ በጣም አስመሳይ ነሽ፣ በጣም ነው የተጠየፍኩሽ፣ እንዴት በአንድ ቀን አግኝተሽ እንደዚህ ትሆኛለሽ፣ በጣም ነው የምታስጠላ ብሏታልና ሩታ እንዴት ነው የምታስጠላ ማለት እሱ የሚያደርገው ትክክል እሷ የምታደርገው ለምንድን ነው ትክክል ያልሆነው ማለት ነውና ሩታ ምናልባት ወንድሟ አውቆ ወዶ ለሩታ ይሆናታል ብሎ ያመጣላት ነው አይደል እንዴ? እና ሄርሜላ ደግሞ በአንድ ቀን አይቶ የተገናኙት ቀን አንድ ብሎ የተገናኙት ቀን ወደ ኋላ ተመልሰን ስናይ በጣም ነው የሚደብረው። አንድ ባለትዳር የማይጠበቅ ነገር ነው ያደረጋ ያን ቀን አብርሽ ማለት ነውና እና እስካሁን ድረስ ባለትዳር ነው፣ የልጅ አባት ነው። ከሄርሜላ ጋራ የሚያደርገው ነገር ደግሞ አይደለም ለሩታ ለኛ ለተመልካች በጣም በቃ እሱ ዛሬ ሩታ አስመሳይ ነሽ ተጠይፌሻለሁ አላላትም። እኛ ተመልካቾች አብርሽን እንደምንጠይፍ ነው የሚያደርጉ ማለት ነውና አይደለም ለቤተሰቡ አይደለም ለሚስቱ ለኛ በቃ ለኛ ለዩቲዩብ ተመልካቾቻቸው እንኳን የሚደብረን ነገር ነው የሚያደርጉት ሄርሜላና አብርሽ ማለት ነው። ባለትዳሮች እንኳን በሚዲያ እንደዚህ አይደረጉም አይላላሱም እና የራሱን የማያወቅ የሰውን ያያል። እስኪ መጀመሪያ አብርሽ ወደ ሀራ ተመልስ ራስን ያ አንተ ምን እያደረክ ነው? አንተ ራስን ስታስከብር ትዳርን ስታከብር ሩታ ታከብረሃለች ትከበራለች ማለት ነውና ባል ነው ሚስቱን የሚያስከብራት። አንተ ራስን ተከብረህ ስላላስከበርካት ከማንንም ጋር ብትላላስ ማንንም ቤት ብትጠራ ማንንም ቤቷ ቢገባ ቢወጣ ምንም ሩታ ጥፋት የላትም። ምክንያቱም መጀመሪያ ቤትን ያላስከበርከው አንተ ነህ። የፈለክ አንተ የመጡ ሴቶች ሁሉ ስትንዘላዘል ሩታ እስካሁን ድረስ ታግሳለች። አሁን ደግሞ አልፈልግህም ብላ ተለያይታለች እና አንተ ደግሞ ሩታ እንድትከበርና እንድታስከብርክ ቤቴ ነው ብላላ። ቤቱ የሚያስከብረው አባወራ ነው። ቤትህን ማስከበርክ ስትፈልግ ከሴቶች ጋር መላላሱን ትትክ ቤቴን አስከብር። አብርሽ ወንድ ከሆንክ ዛሬ እንደዚህ ደምህ እንደፍልቅልቅ ያለ እና ሩታ ደግሞ አንተ ከሄርሜላ ጋር የምታደርገው ነገር መቼስ ሄርሜላ እህትክ አይደለች፣ እናትክ አይደለች፣ ሴት ናት፣ ባዳ ናት። እንደዚህ ስትሆን ለሩታ ምን ተሰምቶት ነበር ብለህ አስቢ ታውቃለህ? አታውቅም። እና ያው ዛሬ ያወራሁ ነገር ለራስክ ሊደብርህ ይገባል። አው ቤትህ ማንም ሰው ማምጣት አለበት ብዬ አልደግፍም፣ የለበትም። ግን ኦሬዲ ሩታና አንተ ተለያይታችኋል። ልጅህን ደግሞ የማት መብት እንዳለህ ነግረሃለች። እንደዚህ ብለህ ሩታን መስደብ አትችልም። ምክንያቱም መጀመሪያ ራስን አስከብር፣ ከዛም በኋላ ትከበራለህ ማለት ነውና ኤኒዌይስ ወደ ሄሉና ወደ ናቲ ሲመጣላችሁ ደግሞ ደስ በሚል ሁኔታ ሄሉና ናቲ በድጋሚ ወደ ድሮ ፍቅራቸው ተመልሰዋል ማለት ነው። የእውነት በጣም ደስ ያለኝ ሄሉዬ እንኳን ደስታሽ እንኳን ተመለሰ ማለት ነው። ሄሉ የፈለገ ሰው ቢወዳት የፈለገ ሰው ቢያፈቅር አፈቀርኩሽ ብሎ ቢመጣትም እንደ ናቲ ማንንም ወዳ አታውቅም።
እና ናቲ አሜሪካ ተመልሶ ሊሄድ ነው። ግን ምናልባት ሄሉ ታርቃው በዚህ ቀጥላ እሺ ካለች ሊቀራም ይችላል ማለት ነውና ሄሉዬ እንኳን ደስ አለሽ። ናቲም ደግሞ በጣም ተከፍቷል በእርግጥ በሄሉ ምክንያት። አሁን ግን ደስታቸውን እየቀጩ ይገኛሉ። በጣም ደስ የሚሉ ጥንዶች ነበሩ። ሄሉ ናቲ ከሄዳ ወዲህ አንድ ቀን እንኳን ያው የእውነት ሳቅ ሲቃ አታውቅም። ሁልጊዜ ሁሉም የውሸት ሳቅ ነበር፣ የውሸት ፍቅር ነበር እና ሄሉና ናቲ እንኳን ደስ አላችሁ። እንኳን በድጋሚ በሰላም ተገናኛችሁ። ፍቅራችሁ ያዘልቀላችሁ። እውነት የእውነት ምክንያቱም እናንተ ብዙ ወጣ ወረዶችን እያያችሁ ናችሁና ፍቅራችሁ ለዘላለም ይሁን። ታርቃችሁ ሰላም ፈጥራችሁ ደግሞ እንደ በፊቱ ሳይሆን በአዲስ ምዕራፍ በአዲስ ገጽ ጀምራችሁ ትክክለኛ ፍቅርና ትዳር እንደምትመሰረቱም ተስፋ እናደርጋለን ማለት ነው። እኔ በበኩሌ በጣም ደስ ብሎኛል ስለናንተ የእውነት ሄሉዬ እንኳንም ደስ አለሽ። በጣም ነበር ተከፍተሽ የነበረ ማለት ነው። እና ውድ የቻናሌ ተመልካቾች ደግሞ እንግዲህ ፉፉና ሶፊ ይመጣሉ ብለን ስንጠብቅ ቀሩ ማለት ነው። ምንድን ነው እነዚህ ልጆች ምን ገጠማቸው? በቅርቡ ቀን እንደሚመጡ ነበር የምናውቀውና የጨግላ ሽርሽራቸው ሌላ ቦታ ሌላ ሀገር ውጭ ምናምን ወጥቷሉ ብሏሉ። እና ዱባይም ቢሆን ደግሞ ቪዲዮ ይቀርጹልን ነበረ። ሀታ አሜሪካ ቢሄዱ አውሮፓ ቢሄዱም ቪዲዮ ይቀርጹ ነበረ። እና ለምንድን ነው የጠፉት? ባለፈው በእርግጥ በቤተሰብ ዙሪያ እና ቪዲዮ ምናምን መቅረጽ ስላልተመቻቸው ነው ብዬ ነበረ። በቅርቡ እንደሚመጡ ነበረ ያው እየተወራ ነበረና እንግዲህ አልመጡም። እነዚህ ሁለት ልጆች ምን ገጠማቸው እላለውኝ። ፉፉና ሶፊ ባላችሁበት ሰላማቸው ይብዛ። ደስ በሚል ሁኔታና በአዲስ ምዕራፍ እንደምትመጡልን እኛም ተስፋ እናደርጋለን። ባላችሁበት ሰላማችሁ ይብዛ ማለት ነውና ውድ የቻናሌ ቤተሰቦች ዛሬ ይዤላችሁ የመጣሁት ይሄን ይመስል ነበረ። የሩታ ደስታን አብርሽ ደበደባ፣ የሄሉ ፍቅረኛ ናቲ ከአሜሪካ መጣ፣ ሶፊና ፉፉ ጠፍቶብናል። በቃ እና ያለ መረጃዎቹ እነዚህ ናቸው። አብርሽን ደግሞ ጥንቃቄ ማድረግ አለብክ። በተለይ ፈረንጁን መንካት የለብኝ። ፈረንጁ የሩታ መከታ ነው እና ያደረገ ነገር የለም። ምንም አላወራህም፣ ምንም አላጠፋም። ግዴታ ያንተን ቤት የሚመጣውን የሚቆጣጠር ያንተ ዘበኛ አይደለም ፈረንጁን እንደዚህ መገፈተር መብትክ አይደለም እና ራስን የምታስከብረው ራስን ፈረንጁ ላይ እጅህ ማንሳት የለብህም። የሩታ ወንድምም እንደዛ